ሰላም ሰላም የቻናላችን ተከታታዮች የዚህን አፓርትመንት ማስተር ቤድሩሙን ሎኬሽኑን እንዲሁም ደግሞ ፕራይሱ ቶታል ፕራይሱ ስንት እንደሆነ ሳታዩት እንዳታሳልፉት። ቪዲዮውን እስከ መጨረሻ በደንብ ተከታተሉት። በጣም ጥንቅቅ ብሎ ያለቀ ዲጂታል ካርታ የተዘጋጀለት በጣም ሌክዠሪ የሆነ አፓርትመንት ነው። እንደምትመለከቱት ፉሊ ፊኒሽድ ብቻ አይደለም ፉሊ ፈርኒሽድ ጭምር ነው። በጣም ያምራል። ፊኒሺንግ ማቴሪያሉ በራሱ በጣም በጥንቃቄ ነው የተሰራው ማለት ነው። ተመልክቷቸው እያንዳንዱን ፈርኒቸር ተጠንቅቀው ተጠበውበት በጭንቀት የተሰራ ነው። ይሄ እዚህ ጋር የምትመለከቱት ኦፕን ኪችኑ ነው። የኦፕን ኪችኑን ማቴሪያል እንዲሁም ላይቲንጉን፣ ፊኒሺንግ ማቴሪያሉን እያንዳንዱን ነገር ኮምፖነንቶቹን ተመልክቷቸው የቤቱን ኮምፖነንት በኢሮፕ ስታንዳርድ ነው የተሰራው። እንዴት እንደሚያምር ተመልከቱት። በጣም ይሄ እንግዲህ የምትመለከቱት ሊቪንግ ኤሪያችን ነው። በጣም ስፍትፍት ያለ እንዴት እንደሚያምር ልነግራችሁ አልችልም። በአካል መጣችሁ ብታዩት አንወጣም ነው የምትሉት። እኔ የምር ባትገዙት ራሱ ይሄን አፓርትመንት እዩት። አንዳንድ ደንበኞቻችን እንዲህም ተጀምሯል እንዲህም ይሰራል የአፓርትመንት አዲስ አበባ ውስጥ እያሉ በጣም ብዙ የሚገራርም አስተያየት እየሰጡን ስለሆነ እንደው ራሳችሁ እንኳን ባትገዙ በዙሪያችሁ ያሉ ሰዎች ሪከመንድ ብታደርጓቸው የሚገዙት አይነት አፓርትመንት ነው። በጣም የሚያምር እንግዲህ ሎኬሽኑ በጣም ዳውንታውን መሀል ከተማ ላይ ነው የሚገኘው። እንግዲህ እዚህ ጋር የምትመለከቱት ባልከኒውን ራሱ ስፋቱን እዩት። እንዲህ አንዳንድ አፓርትመንቶች የቤቱ አንዱ የቤቱ አካል ነው። በጣም ሰፋ ያለ ነው። ተመልከቱት እንዴት እንደሚያምር በጣም እንግዲህ እዩት። እዚህ ጋር እንግዲህ ኮፊ ታይም አንዳንድ ስራዎችን ቤት ውስጥ ሆነን መስራት ሲደብረን ቁጭ ብለን የተፈጥሮ ብርሃን እንዲሁም ቬንቲሌሽን አየር የተፈጥሮ አየር እየወሰድን እዚሁ ስራችንን መስራት የምንችልበት በጣም ሰፋ ያለ ባልከኒ ነው። እንዴት እንደሚያምር ተመልከቱት። በጣም ቆንጆ ቪው ያለው እዚህ ጋር በድጋሚ የምናገኘው ሊቪንግ ኤሪያችንን ነው ማለት ነው። ሊቪንግ ኤሪያው በጣም ሰፊ ነው። ቅድም እንዳልኳችሁ ማስተር ቤድሩሙን ክሎዝድ ኪችኑን ሳትመለከቱት ሳታዩት እንዳታልፉት እንዳታሳልፉት። እስከዛው ግን ቪዲዮአችን ሁሌም ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳረሱ። እንዲህ የሚያማምር አፓርትመንት ይዤላችሁ እየመጣሁ ግን ሰብስክራይብ በመጠማታደርጉ ሰዎች እኔ ትገርሙኛላችሁ። ይሁት እዚህ ጋር ሰርቪስ ኳርተር አለው። እዚህ የምናገኘው ኮመን ባዝሩም ነው። የጋራ መጸዳጃ ክፍል ነው። በጣም ያምራል። ጥንቅቅ ተብሎ ቬንቲሌተር ነው የተፈጥሮ ብርሃን የሚያስገባ። እዚህ ጋር እንግዲህ ቦይለር ምናምን አለው ማለት ነው። እዚህ ጋር በቀጥታ ምን ሄደው ክሎዝድ ኪችን ወይንም ትራዲሽናል ኪችን የምንለውን በጣም ሰፋ ተደርጎ የተፈጥሮ ቬንቲሌሽን አለው። እንደምትመለከቱ እዚህ ጋር እዩት። የቬንቲሌሽን የመታፈን ምናምን ችግር አይኖርበትም። በጣም ያምራል። ቆንጆ ነው። ሬት አድርጉት እስቲ። ከ10 ስንት ሬት እንደምታደርጉ ኮሜንት ሴክሽን ላይ አስቀምጡልን። ተመልከቱት። ይሄ እንግዲህ ሜድስ ሩም የምንለው የሆስተሷ ክፍል ነው። ሆስተስ እንላችሁ ካቢን ክሩ አይደለችም፣ ሰራተኛችን ነች። ሰራተኛዋ ክፍል በጣም ያምራል ማለት። ከዚህ ቀጥሎ ምን ሄደው ወደ ቤድሩሞቹ ነው። ቤድሩሞቹ እያንዳንዳቸው ባልከኒ ያላቸው እንዲሁም ደግሞ የራሳቸው የሆነ ባዝሩም አላቸው። እዚህ ጋር ክሎዜቱን ተመልከቱት እንዴት እንደሚያምር። በጣም ተጠንቅቀው በጥበብ ተጠበው ይሰሩት። በጣም ኮስት ያደረጉበት ፋይናንሱ ራሱ ቀላል አይደለም ማለት ነው። ይሄ ማስተር ቤድሩም እንዳይመስላችሁ አንደኛው ቤድሩም ነው። ተመልከቱት። የራሱ ባዝሩም አለው። ቬንቲሌተር ነው። የቬንቲሌሽን የምናምን ችግር ሁሉንም ፓራሜትር ሁሉንም ክራይቴሪያ የሚያሟላ አፓርትመንት ለመጀመሪያ ጊዜ ሳገኝ። ባልከኒ ስትሉኝ ባልከኒ አለው፣ ባዝሩም ስትሉኝ ባዝሩም አለው፣ ኪችን ክሎዝድ፣ ትራዲሽናል፣ ኦፕን ኪችን ሁሉንም ያሟላ ነው። እዩት እስቲ ተመልከቱት። እንዲሁ እንደሆነ እኮ ነው የሚገርማችሁ የምትገዙት። እኔ የማስታወቂያ ሳምፕል ሃውስ አይደለም ማሳያችሁ። የሚሸጠው ለሽያጭ የወጣ ነው ራሱን አፓርትመንት ነው እዚህ ማሳያችሁ። ይሄ የማስተር ቤድሩም ማስተር ባዝሩም ነው። በጣም ስፋቱን ተመልከቱት፣ እዩት። የተፈጥሮ ብርሃን፣ ባልከኒ፣ ክሎሴት ምናምን የምንም ችግር የለበትም። የቀደሙ ቤድሩም ላይ ታችሁታል። የራሱ ባዝሩም የራሱ ቤድሩም አለው። ተመልከቱት። ይሄም የራሱ የሆነ ባልከኒ የራሱ የሆነ ባዝሩም እዩት። ባልከኒ ላይ ያለውን የተፈጥሮ ብርሃን እዚህ ቁጭ ብለን ፀሐያችን እንሞቃለን። ቪታሚን ሲ ቪታሚን ዲ ትረት ምናምን ችግር የለም። እኔ እንግዲህ ሬት አድርጉት ብያችኋለሁ። ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንደ ሁልጊዜው እንዳረሱ። የሚገኘው ሎኬሽኑም ቦሌ 24 ሎኬሽን ላይ ነው የሚገኘው። የቀሩን ቤቶች በጣም ጥቂት ናቸው፣ ደውሉልን። ይሄ ደግሞ የማስተር ቤድሩም ማስተር ባዝሩም ነው። ስፋቱን ተመልከቱት።
ስፍት ፍትፍት በጣም ሰፊ ዋው። እዚህ ደግሞ እኛ አለን ማለት ነው። ያ ቪዲዮአችንን እየቀረጽን ነው። ምንም ማድረግ አይቻልም፣ ስራ ነው። ሰው እዚህ ጋር ደግሞ ቬንቲሌተር ነው፣ ቦይለር እዚህ ጋር አለ ምናምን፣ ቅዝቃዜ ምናምን ችግር የለም። ይሄን ይመስላል። እስቲ ሬት አድርጉ፣ ኮሜንት ሴክሽን ላይ ጻፉልን። ግን ደውሉልን፣ ገዢዎች ደውሉልን። ዲያስፖራ ኮሚኒቲ ዶሜስቲክን ብትሆኑ ችግር የለም። ዋና አፎርድ ማድረጋችሁ ነው። በድርድር እንቀራረባለን። ያን ያክል ውድ ፕራይስ አይደለም። ገምቱ እስቲ ደውላችሁ እዚሁ ባለው ስልክ መረጃዎችን ሰጡ። ቴንክ ዩ